ሰላም እንዴት ናችሁ? በዚህ ቪዲዮ እንግሊዝኛ ፊደላትን እንማማራለን። እንግሊዝኛ ፊደላትን በመጠቀም የተለያዩ ቃላትን እንመሰርታለን። ስለዚህ ቪዲዮን ከመጀመሪያ እስከ መጨረሻው በደንብ ይዩት። ሙሉ እንግሊዝኛ ፊደላትን በዚህ ቪዲዮ ብቻ አንደርስታንድ ማድረግ ትችላላችሁ፣ ሙሉ በሙሉ መያዝ ትችላላችሁ ማለት ነው። በጣም ቀለል ባለ ደስ በሚል ዘዴ ነው የማስተምራችሁ። ስለዚህ በደንብ ቪዲዮን እስከ መጨረሻ ተከታተሉት። ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ትምህርታችን እናልፋለን። ሌተር ኤ አፐር ኬዝ ሎወር ኬዝ። አፐር ኬዝ የምንላት ምንድናት? ካፒታል ሌተር ማለት ነው። ሎወር ኬዝ የምንለው ስሞል ማለት ነው። ስሞል ሌተር። አሁን እነዚህ የተለያየ ሼፕ ነው ያላቸው ማለት ነው። ላይኛዋ ይችኛዋ አፐር ኬዝ ወይም ካፒታል ሌተር ብለን እንጠራታለን። ይችኛዋ ስሞል ሌተር ትባላለች ማለት ነው። ኤ ፊደልን በመጠቀም እዚህ ጋር ላይ የተሰጡ ቃላቶች አሉ። ለምሳሌ ኤ ስንል አፕል ማለት እንችላለን። ኤ አፕል፣ ኤ አንት፣ ኤ አሮ። ምንድነው? አሁን አፕል ስንል አፕል የሚበላ ኖርማል አፕል ማለታችን ነው። አንት ስንል አክስት ማለታችን ነው። አክስት። አሮ ስንል ደግሞ የሆነ ቀስት ያለው አመልካች ቀስት ማለት ነው። ሌተር ቢ አፐር ኬዝ ሎወር ኬዝ። ካፒታል ሌተር እንደ ስሞል ሌተር የተለያዩ ሼፕ ነው ያላቸው። እዚህ ጋር ላይ የተሰጡ ቃላቶች አሉ። ቢ ቦል፣ ቢ ቡክ፣ ቢ ቢር ማለት እንችላለን። አሁን እነዚህ ምንድነው? ቦል ስንል ኳስ ማለታችን ነው። ኳስ። ቡክ ስንል መጽሐፍ ማለታችን ነው። ቢር ስንል ደግሞ የሆነች እንስሳ ጫካ ውስጥ የምትኖር እንስሳ ቢር የምትባላለች እሷ ናት። ሲ አፐር ኬዝ ሎወር ኬዝ። ካፒታል ሌተር እንደ ስሞል ሌተር ማለታችን ነው። ሲ ካት፣ ሲ ካር፣ ሲ ኬክ። እነዚህ ቃላቶች በሲ ሌተር የተመሰረቱ ናቸው ማለት ነው። ካት ስንል ድመት ማለታችን ነው። ድመት። ካር ስንል መኪና ማለታችን ነው። መኪና። ኬክ ስንል ደግሞ ኖርማል ጣፋጭ የሚበላ ማለታችን ነው። ሌተር ዲ አፐር ኬዝ ሎወር ኬዝ። ካፒታል ሌተር እንደ ስሞል ሌተር የተለያዩ ሼፕ ነው ያላቸው። እዚህ ጋር ላይ የተለያዩ ቃላቶች አሉ። ዲ ዶግ፣ ዲ ዶር፣ ዲ ድራም። ዶግ ስንል ውሻ ማለታችን ነው። ውሻ። ዶር ስንል ደግሞ በር ኖርማል መስኮት ማለታችን ነው። ድራም ስንል ከበሮ ማለታችን ነው። ከበሮ። ሌተር ኢ አፐር ኬዝ ሎወር ኬዝ። ካፒታል ሌተር ስሞል ሌተር። ኤ ኤግ፣ ኤ ኢለፋንት፣ ኤ ማለት እንችላለን። ምናምን ኤግ ስንል እንቁላል ማለታችን ነው። እንቁላል። ኢለፋንት ስንል ዝሆን ማለታችን ነው። ኤለፋንት ስንል ዝሆን። ኤ ስንል አይን ማለታችን ነው። አይን። ሌተር ኤፍ አፐር ኬዝ ሎወር ኬዝ። ካፒታል ሌተር ስሞል ሌተር። እነዚህ ምንድነው? የተለያዩ ሼፕ አላቸው ማለት ነው። እዚህ ጋር ላይ የተሰጡ ቃላቶች አሉ በኤፍ ሌተር የተመሰረቱ ማለት ነው። ለምሳሌ ፊሽ፣ ኤፍ ፊሽ። ኤፍ ፋየር፣ ኤፍ ፍላወር ማለት እንችላለን ማለት ነው። ፊሽ ስንል አሳ ማለታችን ነው። አሳ። ፋየር ስንል እሳት ማለታችን ነው። እሳት። ፍላወር ስንል አበባ ማለታችን ነው። አበባ። ጂ ሌተር ጂ አፐር ኬዝ ሎወር ኬዝ። ካፒታል ሌተር እንደ ስሞል ሌተር ማለት ነው። እዚህ ጋር ላይ የተሰጡ ቃላቶች አሉ በጂ ሌተር የተመሰረቱ። ግራፕ፣ ግራፕ ስንል ምን ማለታችን ነው? የምትበላ ወይን ማለት ነው። ወይን ስንል ብዙውን ጊዜ የሚጠጣ ምናምን ነው በተለምዶ የሚታወቀው፣ ግን ወይን የምትባል የምትበላለች እሷ ነች። ግራፕ ትባላለች። ጊፍት፣ ጂ ጊፍት። ጊፍት ማለት ኖርማል ለሰዎች የሚሰጥ ስጦታ ጊፍት ይባላል። ጌት፣ ጂ ጌት። ጌት ስንል ኖርማል መግቢያ በር ማለታችን ነው። ሌተር ኤች አፐር ኬዝ ሎወር ኬዝ። እነዚህም የተለያዩ ሼፖች አላቸው። ኤች ስንል ለምሳሌ ሃውስ፣ ሃውስ፣ ሃውስ። ኤች ሃንድ፣ ኤች ሃት፣ ሃት ማለት እንችላለን። ሃውስ ስንል ቤት ማለታችን ነው።
ሃንድ ስንል እጅ ማለታችን ነው። ሃት ስንል ደግሞ ቆብ ወይም ባርኔጣ ማለታችን ነው፣ ኮፍያ። ሌተር አይ አፐር ኬዝ ሎየር ኬዝ፣ አፐር ኬዝ ሎየር ኬዝ ምንድነው? አሁን እዚህ ጋር ላይ ካፒታል ሌተር እና ስሞል ሌተር ማለት ነው። እዚህ ጋር ላይ የተሰጡ ቃላቶች አሉ። አይ አይስ፣ አይ ኢግሉ፣ አይ ኢንክ ማለት እንችላለን። አይ ስንል በረዶ ማለታችን ነው። ኢግሉ ስንል ደግሞ ከበረዶ የሚሰራ ቤት አለ። ለምሳሌ ሳውዝ ሄሚስፌር እና ኖርዝ ሄሚስፌር ብትሄዱ አንታርክቲካ አካባቢ ማለት ነው በበረዶ ግግር የሚሰራ ቤት አለ። ተቆርቆሮ ኖርማል ማለት ነው። በዛ ውስጥ ነው ሰዎች የሚኖሩ። እነሱ የምንለዋል ኢግሉ ብለን እንጠራዋለን። ኢንክ ማለት ደግሞ የሆነ ቀለም ፈሳሽ ነገር ማለት ነው። አሁን ለምሳሌ የፕሪንተር ቀለም ኢንክ ይባላል። ኢንክ ነው የሚባለው። ሌተር ጄ አፐር ኬዝ ሎየር ኬዝ። ጄ ጃኬት፣ ጄ ጃር፣ ጄ ጃምፕ። ጃኬት፣ ጃር፣ ጃምፕ። ጃኬት ስንል ኖርማል ጃኬት የሚለበስ ኮት ማለት ነው። ጃር ስንል ደግሞ ውሃ የምንቀዳበት ጃርከን ማለት ነው። ጃምፕ ስንል ወደ ላይ መዝለል ማለት ነው። ሌተር ኬ አፐር ኬዝ ሎየር ኬዝ፣ ካፒታል ሌተር ስሞል ሌተር። እዚህ ጋር የተሰጡ ቃላቶች አሉ። ኬ ኪ፣ ሌተር ኬ ኪት፣ ሌተር ኬ ኪንግ። ኪ ስንል ለምሳሌ ቁልፍ ማለታችን ነው። ኪት ስንል ደግሞ የተለያየ እንደ ማሊያ ነገር ሊሆን ይችላል። ለምሳሌ ስፖርተኞች የሚጠቀሙበት ኪት የሚባል ነገር አለ። እሱ ሊሆን ይችላል ማለት ነው። ኖርማል ስፖርተኞች የሚሆን ልብስ። ኪንግ ስንል ደግሞ ንጉስ ማለታችን ነው። ሌተር ኤል አፐር ኬዝ ሎየር ኬዝ። አፐር ኬዙ ካፒታል ሌተር፣ ሎየር ኬዙ ስሞል ሌተር ማለታችን ነው። እዚህ ጋር ላይ የተመሰረቱ ቃላቶች አሉ። ዩዚንግ ሌተር ኤል ላዮን፣ ኤል ሊፍ፣ ኤል ላይት። ላዮን፣ ሊፍ፣ ላይት እነዚህ ዩዚንግ ኤል ሌተር ነው መሰረት ናቸው ማለት ነው። ላዮን ስንል አንበሳ ማለታችን ነው። አንበሳ። ኤል ስንል ሊፍ ቅጠል ማለታችን ነው። ሊፍ ማለት ቅጠል። ኤል ላይት መብራት ማለት ነው። መብራት። ሌተር ኤም አፐር ኬዝ ሎየር ኬዝ፣ ካፒታል ሌተር እንደ ስሞል ሌተር። እነዚህ ምንድነው አሁን ልዩነታቸው በሳይዝ ብቻ ነው ማለት ነው። ሼፓቸው ብዙም ልዩነት የለውም። ልዩነት ያላቸው በሳይዝ ብቻ ነው። አፐር ኬዙ በጣም ቢግ ነው፣ ሳይዙ ትልቅ ነው ማለት ነው። ሎየር ኬዟ ግን ሳይዟ አነስ ትላለች። እዚህ ጋር ላይ የተመሰረቱ ቃላቶች አሉ ዩዚንግ ኤም ሌተር። ኤም ሙን፣ ኤም ሞንኪ፣ ኤም ሚልክ። ሙን ስንል ጨረቃ ማለታችን ነው። ኤም ሙን ጨረቃ። ኤም ሞንኪ ዝንጀሮ። ኤም ሚልክ ወተት ማለታችን ነው። ሌተር ኤን አፐር ኬዝ ሎየር ኬዝ፣ ካፒታል ሌተር ስሞል ሌተር። እዚህ ጋር የተመሰረቱ ቃላቶች አሉ ኤንን በመጠቀም ኔስት፣ ኤን ኔስት፣ ኤን ኖዝ፣ ኤን ናት። ምንድነው? ኔስት ስንል የሆነ የእንቁላል ማረጊያ ሊሆን ይችላል። የሆነ ነገር የምንይዝበት ነገር እንቁላል ለምሳሌ እንደዚህ አንጠልጥለን የምንይዝበት ነገር እንደ ባግ አይነት ሊኖር ይችላል። እሱን ነገር የምንለዋለን ኔስት ብለን ነው የምንጠራው። ኖዝ ማለት አፍንጫ ማለት ነው። ነት ማለት ግራውንድ ናት ካልነ የሚበላ ለውዝ ማለት ነው። ለውዝ። ሌተር ኦ አፐር ኬዝ ሎየር ኬዝ፣ ካፒታል ሌተር ስሞል ሌተር። ምንድነው አሁን እነዚህ የሼፕ ልዩነት የላቸውም። ኖርማል የሳይዝ ልዩነት ብቻ ነው ያላቸው ማለት ነው። አፐር ኬዙ ወይም ካፒታል ሌተሩ ትልቅ ነው፣ ስሞል ሌተሯ ደግሞ ትንሽ ነች ማለት ነው። እዚህ ጋር ላይ የተመሰረቱ ቃላቶች አሉ ዩዚንግ ኦ ሌተር። ኦሬንጅ፣ ኦክቶፓስ፣ ኦክቶፓስ፣ ኦል። እነዚህ የተለያዩ ቃላቶች ናቸው ማለት ነው። ኦሬንጅ ነው ኖርማል የሚበላ ኦሬንጅ ማለት ነው። ኦክቶፓስ ስንል ደግሞ ባህር ውስጥ የሚኖር
የተለያየ እግር እጅ ያለው እንስሳ አለ። ወደ 8 እግር ምናምን ያለው እንስሳ አለ። እሱ ትልቅ ነገር ነው። ባህር ውስጥ የሚኖር ትልቅ ውቅያኖስ ውስጥ የሚኖር ነው። ኦክቶፐስ ብለን የምንጠራው እሱን ነው። ኦወል። ሌተር ፒ አፐር ኬዝ ሎወር ኬዝ። እነዚህ ምንድን ነው? የሳይዝ ልዩነት ነው ያላቸው እንጂ የሼፕ ልዩነት የላቸውም ማለት ነው። የሼፕ ልዩነት የላቸውም። የተለያዩ ቃላቶች አሉ እዚህ ጋር ላይ የተሰጡን። ፒ ፒግ ፒግ፣ ፒ ፔን፣ ፒ ፒዛ ማለት እንችላለን። ምንድን ነው አሁን ፒግ ስንል ኖርማል አሳማ ማለት ነው። ጫካ ውስጥ የሚኖር አሳማ። ፔን ምንጽፍበት እስክሪብቶ ማለት ነው። ፒዛ ማለት ነው ኖርማል የሚበላው ፒዛ ማለት ነው። ሌተር ኪዩ አፐር ኬዝ ሎወር ኬዝ። ኪዩ ኩዊን፣ ኪዩ ኩዊልት፣ ኪዩ ኩዌስት። ምንድን ነው እዚህ ጋር አሁን ኩዊን ስንል ለሴት ንግስት ወይም ደግሞ የሴት ንጉስ እንደማለት። ንግስት ማለት ኩዊን፣ ለወንድ ኪንግ ካልን ለሴት ኩዊን ነው የምንል። ኩዊልት ከዚያ ደግሞ ኩዌስት። እነሱ ምንድን ናቸው? የሆነ ነገር መፈለግ መፈለግ። ኩዌስት ስንል መፈለግ ማለት ነው። የሆነ ነገር ለምሳሌ ሰርች የምናደርግ ከሆነ ኩዌስት ይባላል እሱ ኩዌስት። ሌተር አር አፐር ኬዝ ሎወር ኬዝ፣ ካፒታል ሌተር ስሞል ሌተር። እነዚህ የተለያዩ ሼፕ ነው ያላቸው ማለት ነው። እዚህ ጋር ላይ የተለያዩ ወርዶች በአር ሌተር የተመሰረቱ አሉ። ራቢት ራቢት እንል አር እንጠቀማለን። ራ ራቢት ራቢት። አር ሬን፣ አር ሮዝ፣ አር ራቢት ብለን እንደዚህ አይነት ቃላቶችን መመስረት እንችላለን። ራቢት ስንል ኖርማል ራቢት ማለት ናት። እቺ መሬት ላይ የምትዘል የሆነች ትንሽዬ ፍጡር አለች፣ ዝልል ዝልል የምትል ራቢት እንላታለን እሷ። ሬን ማለት ደግሞ ዝናብ ማለት ነው። ሮዝ ማለት ኖርማል የሆነ አሪፍ የሆነ ስጦታ፣ እንደ ስጦታ ነገር ነው ሮዝ ምንለው እሱን ነው። ሮዝ ማለት የሆነ አበባ ነገር ነው ለስጦታ የሚውል። ጽጌረዳ ጽጌረዳ እንለዋለን። ጽጌረዳ ነው የሚባለው እንደ አበባ ሆኖ ስጦታ የሚሰጥ ጽጌረዳ ይባላል። ሌተር ኤስ አፐር ኬዝ ሎወር ኬዝ። አፐር ኬዝ ሎወር ኬዝ። አሁን እዚህ ጋር ላይ ምንድን ነው ካፒታል ሌተር እና ስሞል ሌተር ልዩነታቸው በሳይዝ ብቻ ነው እንጂ በሼፕ አይለያዩም ማለት ነው። ሼፓቸው ተመሳሳይ ነው፣ ሳይዛቸው ብቻ አፐር ኬዙ ትልቅ ነው፣ ሎወር ኬዟ ደግሞ ትንሽ ነች ማለት ነው። እዚህ ጋር ላይ የተለያዩ ቃላቶች አሉ። ኤስ ሳን፣ ኤስ ስታር፣ ኤስ ስኔክ። ሳን ስታር ስኔክ ምን ማለታቸው? ሳን ስንል ፀሐይ ማለት ነው። ስታር ስንል ደግሞ ኖርማል ስታር ኮከብ ማለት ነው። ስኔክ ስንል እባብ ማለት እባብ። ሌተር ቲ አፐር ኬዝ ሎወር ኬዝ። አሁን እዚህ ጋር ላይ የሼፕ ልዩነትም አለ ማለት ነው። አፐር ኬዝ እና ሎወር ኬዝ መካከል የሼፕ ልዩነት አለ። እዚህ ጋር ላይ የተለያዩ ቃላቶች አሉ በቲ ሌተር የተመሰረቱ። ሌተር ቲ ታይገር ታይገር። ሌተር ቲ ትሪ። ሌተር ቲ ቴብል። ታይገር ትሪ ቴብል። ታይገር ስንል ምን ማለታችን ነው? ነብር ማለታችን ነው። ነብር። ትሪ ስንል ደግሞ ኖርማል ዛፍ እንጨት ማለታችን ነው። ዛፍ። ቴብል ስንል ደግሞ ኖርማል ቴብል ማለት ነው። ቴብል ማለት እሱ ነው። የተለያየ ሰንጠረዥ ያለው ቴብል ብለን እንጠራዋለን። ሌተር ዩ አፐር ኬዝ ሎወር ኬዝ። አሁን እዚህ ጋር ላይ ምንድነው የሳይዝ ብቻ ነው ልዩነታቸው፣ የሼፕ ልዩነት የላቸውም። ሳይዛቸው ብቻ አፐር ኬዙ ትልቅ ነው፣ ሎወር ኬዟ ትንሽ ነች ማለት ነው። እዚህ ጋር ላይ የተለያዩ ቃላቶች ተሰጠውናል በዩ ሌተር የተመሰረቱ። ዩ አምበረላ፣ ዩ አፕ፣ ዩ ዩኒቨርስ። አምበረላ አፕ ዩኒቨርስ። አምበረላ ስንል ለዝናብ የምንጠቀመው ጥላ ማለት ነው። አፕ ወደ ላይ ማለት ነው። ወደ ላይ ሊፍት ኢት አፕ፣ ወደ ላይ ውሰደው ማለት ነው። ዩኒቨርስ ስንል ደግሞ ኖርማል ዩኒቨርስ፣ ለምሳሌ እቺ ዓለማችን ዩኒቨርስ ናት አይደል? ዩኒቨርስ ነው። ዩኒቨርስ ማለት አጠቃላይ ህዋን ጨምሮ የያዘ መሬት፣ ህዋ፣ የተለያዩ ፕላኔቶችን በሙሉ የያዘ ዩኒቨርስ ብለን እንጠራዋለን። ዩኒቨርስ ማለት እሱ ነው። አጠቃላይ ሁሉንም ነገር
ይችን መሬትንም ሰማይንም ሁሉን ነገር አጠቃሎ የሚይዝ ዩኒቨርስ ብለን እንጠራዋለን። ሌተር ቪ አፐር ኬዝ ቪ ሎወር ኬዝ። እኛውን ምንድነው የሳይዝ ልዩነት ብቻ ነው ያላቸው ማለት ነው። የሼፕ ልዩነት የላቸውም። እዚህ ጋር የተሰጡ ወርዶች አሉ። ቫን ስንል በአማርኛም ቫን ማለት ነው። ቫዮሊን የመድኃኒት ስም ነው። ቫይኔ ስንል የወይን አትክልት ነው። ቫይን የሚባል እሱ ነው። ደብሊው አፐር ኬዝ ደብሊው ሎወር ኬዝ። እነዚህም የሳይዝ ልዩነት ብቻ ነው ያላቸው፣ የሼፕ ልዩነት የላቸውም። ወልፍ ደብሊው ወልፍ፣ ደብሊው ወተር፣ ደብሊው ወል። እዚህ ጋር ምንድነው ወልፍ ስንል ቀበሮ ማለታችን ነው። ወተር ስንል ውሃ ማለታችን ነው። ዋሌ ስንል ወል ከሆነ ግድግዳ ይሆናል ማለት ነው። ግድግዳ። ኤክስ ሌተር፣ ኤክስ አፐር ኬዝ ኤክስ ሎወር ኬዝ። አሁን እዚህ ላይ ምንድነው ካፒታል ሌተር እና ስሞል ሌተር የሳይዝ ልዩነት ብቻ ነው ያላቸው ማለት ነው። አፐር ኬዙ ትልቅ ነው፣ ሎወር ኬዙ ትንሽ ነች። ሌላ የሼፕ ልዩነት የላቸውም ማለት ነው። እዚህ ጋር ላይ ዛይሎፎን ስንል ዚሎፎን፣ ኤክስሬይ፣ ዜሮክስ ስንል እነዚህ እንጠቀማለን ማለት ነው። ኤክስ ነው የምንጠቀም፣ በኤክስ የተመሰረቱ ቃላት ናቸው። ዜሎፎን ስንል የስልክ አይነት ሊሆን ይችላል፣ እንዲሁም ለተለያየ እንትንም ስምም ሊሆን ይችላል ማለት ነው። ኤክስሬይ ስንል ያው ሆስፒታል ውስጥ ስትሄዱ ኤክስሬይ ተነሱ ምናምን ይባላል። እሱ ነው ኤክስሬይ ማለት ነው። ዜሮክስ የምንለው ደግሞ ኮፒ ቤት ነው። ኮፒ ቤት ዜሮክስ ይባላል። ዋይ ሌተር፣ ዋይ አፐር ኬዝ ዋይ ሎወር ኬዝ። እዚህ ላይም ያው የሳይዝ ልዩነት ነው ያለው። ሼፕ ልዩነት ብዙም የለውም፣ ያው የተወሰነ። ሎወር ኬዟ ላይ ትንሽ እግሯ ተማም ትላለች። ሌላ ምንም የተለየ ነገር የለውም። የሎ ዋይ ያክ፣ ዋይ ያርን፣ የሎ ያክ ያርን። የሎ ስንል ቢጫ ማለት ነው። ያክ ስንል እንደ ለምሳሌ በሬም ሊሆን ይችላል። በሬ ያክ ይባላል። ያርን ስንል ደግሞ ያርን ማለት ክር ማለት ክር። ዜድ ሎወር ኬዝ አፐር ኬዝ። እዚህ ጋር ላይ የሳይዝ ልዩነት ብቻ ነው ያለው። ምንም የሼፕ ልዩነት የለንም ማለት ነው። አፐር ኬዝ ላይ ሳይዙ ትልቅ ነው፣ ሎወር ኬዝ ላይ ሳይዟ ትንሽ ነው። ለምሳሌ ዘብራ፣ ዜድ ዜድ ዝግዛግ። ዘብራ ስንል የሜዳ አህያ ማለት ነው። የሜዳ አህያ። ዙ ስንል ደግሞ የተለያየ ብዙ እንስሳትን አቅፎ የያዘ ፓርክ ዙ ይባላል። የተለያዩ እንስሳትን በውስጡ አቅፎ የያዘ ፓርክ ማለት ነው። ዙ የምንለው እሱ ነው። ዝግዛግ ምንድነው? ያው ዝግዛግ ነው። ጠመዝመዝ ያለ ነገር ከሆነ ዝግዛግ እንለዋለን እሱ። ቪዲዮን በዚሁ ጨርሰናል። እንደዚህ አይነት አስተማሪ ቪዲዮ እንደርሳችሁ ዩቲዩብ ቻናላችን ሰብስክራይብ፣ ቲክቶክ አካውንታችን ፎሎ ማድረግ ትችላላችሁ። እንዲሁም እኛም በቀጥታ ማግኘት ከፈለጋችሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ እንገኛለን።